አንድ አዝናኝ ሁኔታ ልንገራችሁ። በአንዳንድ የዳክዬ ዝርያዎች ውስጥ ኳክ ኳክ የሚሉት ሴቶቹ ብቻ ናቸው። ስለዚህ ፓርክ ውስጥ ኳክ ኳክ የሚል ድምፅ ከሰማችሁ ምናልባት ነገሮችን በበላይነት የምትመራ ሴት ዳክዬ እየሰማችሁ ነው። ሰላም የእንስሳት አፍቃሪዎች፣ ዛሬ በአካባቢያችን ካሉ በጣም ለየት ያሉ ተወዳጅና በሚያስደንቅ ሁኔታ ብልህ ስለሆኑ አዋፍ እንነጋገራለን። ገመታችሁ? አዎ፣ ስለ ዳክዬዎች ነው የምናወራው። እንግዲያው ዳክዬዎች ይህን ያህል አስደናቂ የሚያደርጋቸው ምንድን ነው? በመጀመሪያ እነሱ ኩሬ ላይ ብቻ የሚንሳፈፉ አይደሉም። ዳክዬዎች እንደውም ስዋኖች እና ዚዎች የሚያካትት የአናቲዳ ቤተሰብ አካል ናቸው። ነገር ግን ዳክዬዎች የቤተሰቡ ትንሽና ቀልበል ዘመዶች ናቸው። ስላረማመዳቸውስ ብናወራ ይህ እንዲሁ ለጌጥ ብቻ አይደለም። ዳክዬዎች እግሮቻቸው ከሰውነታቸው በኋላ በኩል ስለሚገኝ ይህ ለመራመድ ትንሽ አስቸጋሪ ያደርግባቸዋል። ነገር ግን ምርጥ ዋናተኞች እንዲሆኑ ግን ያደርጓቸዋል። አሁን የሚያስደንቃችሁን ነገር ይኖራል። ዳክዬዎች ይናገራሉ። በጣም ብዙ ኳ ኳ የሚለውን የታወቀ ድምጻቸውን ሰምታችሁ ይሆናል። ነገር ግን በድምጽ ቃላቶቻቸው ውስጥ አንዱ ብቻ ነው ይሄ። ያፏጫሉ፣ ያንኮራፋሉ፣ ኩኩ ይላሉ። አዎ፣ አንዳንድ ዳክዬዎች እንዲያውም ይስቃሉ። አንድ አዝናኝ እውነታ ልንገራችሁ። በአንዳንድ ዳክዬ ዝርያዎች ውስጥ ኳክ ኳክ የሚሉት ሴቶች ብቻ ናቸው። ስለዚህ ፓርክ ውስጥ ኳክ ኳክ የሚል ድምፅ ከሰማችሁ ምናልባት ነገሮችን በበላይነት የምትመራው ሴት ዳክዬ እየሰማችሁ ነው። ዳክዬዎች በተጨማሪ አስደናቂ የሆኑ ባህሪያት አላቸው። ለምሳሌ ውሃ የማያበላሽ ላባ አላቸው። ጅራታቸው አካባቢ የሚገኝ ልዩ የዘይት እጢ ያላቸው። ይህም በውሃ ውስጥ ለሰዓታት ከቆዩ በኋላ እንኳን ደረቅ ሆኖ እንዲቆዩ ይረዳቸዋል። ለዚህ ነው ዳክዬዎች ሁልጊዜ ላባቸውን ሲያጸዱ የምታዩት። መሰረቱ የተፈጥሮን የዝናብ ልብስን እየተቀቡ ነው። ያን የፊትም ምንቃራቸውንስ አይታችሁታል? አብሮ የተሰራ ማጣሪያ ነው። ዳክዬዎች በደፈረሰ ውሃ ውስጥ በማጥለል ትናንሽ ነፍሳትን፣ ተክሎችን እና ዘሮችን ማግኘት ይችላሉ። ልክ ፊቶ ላይ አብሮ የተገጠመ ማጥለያ እንዳለ ማለት ነው። ነገር ግን ነገሩ ሁሉ ጨዋታና ላባ ብቻ አይደለም። ዳክዬዎች ምርጥ ወላጆችም ናቸው። አብዛኞቹ እናት ዳክዬዎች 1 ደርዘን ወይም ከዚያ በላይ እንቁላሎችን ይጥላሉ እና ጫጩቶቻቸው ከተፈለፈሉ በኋላ ለሳምንታት አብረዋቸው ይቆያሉ። በኩሬዎችና በሜዳዎች ላይ እየመሯቸው ይወስዳሉ። አሁን እነዚያ የዳክዬ ጫጩቶችስ በጣም ተወዳጅ ናቸው። ነገር ግን በጣም ብልሆችም ናቸው። የመጀመሪያው ተንቀሳቃሽ ነገር ሲያዩ እንደ እናታቸው አድርገው የመከተል ባህሪ ያላቸው። ይህ ነገር ብዙ ጊዜ እናታቸው ናት። ብዙውን ጊዜ እናታቸው ናት። ነገር ግን አንዳንድ ጊዜ ሰው ሊሆን ይችላል። ስለዚህ አንዳንድ የዳክዬ ጫጩት ወደ ቤቱ ተከትሎት ቢመጡ እንዳይገረሙ። ስለዚህ በሚቀጥለው ጊዜ ዳክዬ ሲያዩ እንዲሁ የዳቦ ፍርፋሪ አይወርውሩላቸው። በነገራችን ላይ እባክዎ ይህን አያድርጉ፣ ለጤናቸው ጥሩ አይደለም። እነዚህ ትናንሽ አዋፍ ምን ያህል ብልህ፣ ለየት ያሉና ግሩም እንደሆኑ ለመደነቅ 1 ሰከንድ ይውሰዱ። ከኛ ጋር ስለቆያችሁ እናመሰግናለን። ስለ እንስሳት መማር የሚወዱ ከሆነ ላይክ፣ ሰብስክራይብ እና ደወል ምልክቷን መጫን አይርሱ። በሚቀጥለው እንገናኛለን።